አየሽ እውነት ነው ማለት ነው። ይሄ በየ40 ቀኑ ቆዳውን ይቀያይራል የሚባለው ነገር ነው። አንቺ ብታለቅ የሆንሽ ልጅ ደግሞ የምን ማለት ነው? እና ምን ልበልሽ እና እንዳልሽኝ አሁን ቆዳውን ብትቀያይር ራሱ ልቧን ካልቀየረች ምን ጥቅም? ሆሆ እናቴ ልቧ ኩላሊቷ ማለት አይጠቅምም። ዋናው ለውጧ ሰላማዊ ነው ማለት ነው። እንግዲህ እስካሁን ሰላም ናት። ስራዋን ሰራች፣ ክፍሏ ገባች። አይ ጥሩ ነው፣ በረከቱ ይድረስብን። ሰንዬ ግን ወይ ላስታርቃችሁ? ከማን ጋር? ከኔና ጋር ነው ማለት ቆዳውን አውልቃ አንቺ ነው ያለበሰች እንዴ? አንቺ እና ላስታርቃችሁ ስትይ ምን ልበል? አይ ያው ከሰው ስህተት ከብረት ዝገት አይጠፋም ብዬ እኮ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በዛሬ ጽናት ፕሮግራም ላይ ደግሞ እንግዲህ እንዳያችሁት ከሆነ ያው እንግዲህ ሰኒና እናኒ ማለት የነኪራ ቤት የመጣችው አዲሷ እንግዳ ምንም ነገር አይስማሙም በሆነው ነገር በሙሉ ማለት ነው። ስለምትጠረጥራት ምናልባትም ኪራን ከጽናት ትለየዋለች ብላ ስለምታስብ ሰኒ ሁሉ ጊዜ በተለየ አይን ነው የምታያትና ዛሬ ራሱ የሆነ ጠዋት ላይ ተነስታ በቃ ለምንድነው እኔ መልካም የማልሆነው ይሄን ቤት ለቅቄ እስከሚሄድ ድረስ መልካም ለሆኑልኝ ሰዎች መቀየር አለብኝ። በተለይ ጽናት ደግሞ በጣም አሪፍ ሰው ነች እና ለምንድነው ከሷ ጋራ ክፋት ሊሆን የምችለው ወይም ደግሞ ማግባባት ለምንድነው ብላ ኒና ከራሷ ጋር ከተመካከረች በኋላ ያው እንግዲህ እስቲ ላግዝሽ ስራ ብላታለች ማለት ነው። ጽናት በጣም ተገርማ የሚገርመው ጽናት በመጣው ነገር ልክ ነው የምትመልሰው ማለት ሰው መልካም ሲሆንላት ወዲያውኑ ነው የምትመለሰውና መልካም የምትሆነው። ከዚህ በፊትም እንግዲህ አይታችሁ ከሆነ ብዙ ጊዜ ኪራ እየተሳሳተ በጣም ይቅርታ ሲላት ይቅርቷ ሙሉ ነው ይቅር የምትለው እንጂ የሆነ የምታስቀረው ነገር እንኳን የላትም። ስታዝንም ፊት ለፊት ነው ወዲያውኑ ደግሞ ይቅርታዋ በጣም የፈጠነ ነው የጽናት ማለት ነው። አሁን ሰኒ እንደዚህ እኮ ኒና ተቀይራለችና ካንቺ ጋር ያለው ነገር ሰላም ይሁን ስትላት እንዴት ሊሆን ይችላል ወይም ደግሞ ቶሎ መቀበል አልፈልግም የኒናን መቀየር ቶሎ አልፈልግም ብላለች ማለት ነው። ኒና በምን ምክንያት ነው የተቀየረችው? የዛ የመጣችውን አላማ ለማሳካት ነው ወይስ እውነተኛ ትክክለኛ ሰው ለመሆን አስባ ነው የሚለውን በእርግጠኛ ማናቅ። ግን ደግሞ በዚህ መሃል እንግዲህ መልካም ከሆነች መልካም መሆኑ የተሻለ ነው። አሁን ራሱ እንግዲህ እሷ በፐርሰንት እንዳስቀመጠቻቸው ከሆነ ጽናትን በመጀመሪያ በመልካምነቷ አስቀምጣታለች። ምናልባት ልጎዳው ወይም ደግሞ በጣም እያናደደኝ ያለው ኪራ ነውና ኪራን እንኳን የተወሰነ ሳላናደደው እምቀር አይመስለኝም ብላለች። እንዲሁም ደግሞ ከሰኒ ጋራ በጣም ስለማይግባቡ ምናልባት እንኳን ክፋት ማድረግ ብትፈልግ ሰኒና ኪራ ላይ ሊሆን ይችላል እንጂ ጽናት በመልካምነቷ እንደውም በጣም ነው የተገረመችባት። እንዴት እንደዚህ በጣም መልካም የሆነች ናት ጽናት ማለት እያለች ስልክ ስታወራ ነበረ። እንደውም ጽናትን ተጠንቀቂያት አይነት ነገር ነው ከስልኩ እንደምንሰማው እዛ ያለ ሰው የሚላት። እሷ ግን በጣም የሚገርመው ጽናት በጣም መልካም ሰው ነች እያለች ኒና እየደጋገመች ተናግራለች። እና እንደዚህ በቃ በመጣለልክ ሰው ወደ መልካምነት ሲመለስ ቶሎ ተመልሶ በቃ ፖዚቲቭ መሆንና ያንን ሰው ትሪት ማድረግ። አሁን ኒና በጣም ትሪት የሚያደርጋት ስላጣች ሰው ሁሉ በክፋት ነው የምትመለከተው። ለሰው ሁሉ ክፋት ብታረግበት ምንም አይመስላትም፣ ምንም አይገርማትም። ምክንያቱም እሷ በክፋት መንገድ ስትሄድ ክፋቷን የሚያባበስባት ሰው ነው እንጂ የሆነ ተረርቷት ጠጋ ብሎ ተረርቷት ለምን እንደዚህ አይነት ሙያ ውስጥ እንደገባች ምን እያደረገች እንዳለ ለምን እንደዚህ ሰው በቃ አመለካከቷ ሁሉ ለምን እንደዚህ እንደሆነ ሊረዳት የቀረባት ሰው ስለሌለ እሷም እንግዲህ በዛው ልክ ነው የመጣችው። እና የጽናት ግን በቃ ትዕግስቷ ያላት ነገር እሷ መንቀርቀር ስትለባት አንዳንድ ነገር ስታረግ ትዕግስት በቃ ትዕግስቱን ስጠኝ ብላ ጽናት በልቧ የምትታገዛት ነገር ኒና ገርሟታል። ግን የሰኒ ነገር አልሆነላትም፣ ሰኒም ደግሞ የኒና ነገር አልሆነላትም። ሁለቱ እንግዲህ በዚህ አይነት ሁኔታ ውስጥ ናቸው እንግዲህ ያሉት ማለት ነው። አሁን አንድ ቦታ ቀር እንዴት ኪችን እኮ ነን እንዴ? ኪችንም ቢሆን እኮ ቤታችን ነው። ደግሞ ማንም ቢሆን ቤታችን መጥቶ እንጂ እኛ ሄደንበት አይደለም። ተውክ አልተው ከኔ ለማለት ሰበብ አደርድሪ
እንደዚህ አይነት ሰዓቶች ላይ እኛን ለመረበሽ ኔትወርኩ ክፍት ነው። ግን ኦኬ ካቆምንበት እንደምንቀጥል። ሄሎ እብድ የሆነ ልጅ አሁን ምግብ ላይ ነሳን እየጠበቀች ይባላል። እንግዲህ እንዳያችሁት ነው ማለት ነው። አብረው እንግዲህ ያለውን ነገር ደስታውን ወይም ደግሞ ፍቅሩን እየገለጸላት በነበረበት ከጽናት ጋር ፈታ ዘና እያሉ ፍቅራቸውን እየተገላለጹ በነበረበት ሰዓት ስልክ ይደወልለታል። ከዚህ በፊትም ተደውሎለታል። ግን ይህ ስልክ ምንድነው ማንነቷን አልገለጸችም። ግን በቃ ላገኝ እፈልጋለሁ ነው የምትለው። እሱ ደግሞ ማንነትሽን ሳላቅ እንዴት ላገኝሽ እችላለሁ እና አላገኘሽም ብሎ ዘግቶ ነበረ። ምክንያቱም እውነትም ስሟን አልጠቀሰችም፣ ብቻ ዝም ብላ ላገኘ ነው የምትለው ማለት ነው ደዋዩ። ስለዚህ አልሄድም ብሎ ነበር። እየደጋገመች እየደወለች ግን ስታስጨንቀው በመሀል ላይ በቃ እሺ አገኝሻለሁ ምናምን ነገር ይላታል። ደውዬልሽ ነው ማገኝሽ ካላት በኋላ ሳሎን ቁጭ ብለው ደግሞ የሚገርማችሁ እንዲህ አይነት አጋጣሚ ላይ ሰኒ ያጋጥማታል። ሰኒ ደግሞ ምናልባት ጽናትን እንደው እንዳይጎዳት ብላ ስለምታስብ ነገሮችን ትከታተላለች እና ምንድነው ያደረገችው? ልክ ሲደወልለት እሷ እዛው ሳሎን ቁጭ ብላ ነበረ። ማን ነው ማነች እንዴ እንደዚህ አይነት ነገር ይጠየቃሉ ስልክ ሲደወል ሲላት፣ አይ ኮስተር ብለና ያነጋገርከው ብላ የሆነ ነገር መቼም ቶሎ ብላ ሰኒ ጎበዝ ነች ትጠረጥራለች እና የሆነ ነገር ጠርጥራለች። እንደዛ አለችው። አይ ኖ ችግር የለም የስራ ስልክ ነው ምናምን ብሎ ቶሎ ሊያገኛት ወጣ። እንግዲህ በዛ ሰዓት ምሳ ምናምን ሊበሉ ነበረ። በጣም የምትገርመኝ ማለት ነው ጽናት ሁሉን ነገር እኔ እንጃ በጣም በመልካም ጎኑ ነው የምታየው። እንደዛ ስትጠብቀው ነበረ። ምሳ ሳይበሉ ነው የጠበቁት። በሰኒ ርቦኛል ምናምን ነገር ስትላት ለባሏ ካላት ክብር የተነሳ በቃ ኪራስ ከሚመጣ እየመጣ ነው መንገድ ላይ ነው ምናምን ነገር አብረን እንበላለን ብላ ነው ሰኒን እንኳን ያስቆየቻት ማለት ነው። ከዛም በኋላ መቶ ልክ ገበታው ቀርቦ ደግሞ ሊበሉ ሲሉ የኔ ጌታ ስልክ ተደወለበት። ስለዚህ ምን ሊሆን ነው አሁን ደግሞ ድጋሚ ሊወጣ ነው። ሌላ ሰው ቢሆን በቃ እኔ እንጃ የሆነ ነገር በቃ ምንቅርቅር አድርጎ ያማል እንዴ እስካሁን ድረስ እንኳን ተነ የጠበቅኩት ምን አይነት ነገር ነው ምናምን ብላ መበሳጨት ነበረባት። ወይም ደግሞ አትሄዳትም በልተም ቢሆን ትሄዳታለህ ብላ የራሷን ስሜት ማለት ያላትን ግምት መግለጽ ትችል ነበር። ግን ሄዳለሁ ስላት መጀመሪያ ዝም ነው ያለችው። ምክንያቱም አብራው ምሳ መብላት ፈልጋለች። ያመጣችው 2 ሰዓት ነው። ሰኒ ትበላለች፣ እነሱ ደግሞ እንደ በፊታቸው እየተጎራረስን እንበላለን ብላ አስበዋለች። አስቡት እንግዲህ ልክ በዛ ሰዓት እንግዲህ በቃ የሆነ የስልክ ተጠራው ምናምን ነገር ብሎ ሲሄድ ባለመብላቱ አዘነች እንጂ አልተናደደችበትም። እንደዚህ ነው በቃ ፍቅር ማለት አለመጠርጠር ነው። የፈለገ ነገር እንኳን ኪራ ቢያደርግ እግዚአብሔር ከሷ ጋር ስለሆነ ምን ጊዜም እሷን ይጠብቃታል። ምክንያቱም ምንድነው ሙሉ ለሙሉ አካሏ አድርጋ ነው እሱን ኪራን ማለት ነው። አሁን በዚህ ሰዓት ሰኒ የተጠራጠረችውን ያህል ጽናት አልተጠራጠረችም። ምክንያቱም በቃ ሙሉ ለሙሉ ልቧን ነው የሰጠችው። የሆነ ነገር እንኳን ቢኖር ኪራ በፍጹም እኔን አሳልፎ ለሌላ ነገር አይሰጠኝም ወይም ደግሞ ፍቅሬን ለሌላ ነገር አሳልፎ አይሰጥም ብላ ስለምታስብ የበለጠ አደራን ነው ኪራ ላይ የምትጭንበት ማለት ነው። በሄደበት ሁሉ እንዲጠነቀቅ። እኔ እንደውም ገና ስልኩ ሲደወል ራሱ ፈርቼ ነበረ። ምክንያቱም ያጋጥመዋል ኪራ በሄደበት የስህተት ነገር ያጋጥመዋል። ወዶ ፈልጎ ሳይሆን ነገሮች ይገጣጠሙና ይሳሳታል። ይሄ ነገር ደግሞ በጣም በተደጋጋሚ ጽናት ስለሆነች እንጂ ብዙ ጊዜ ጎርቷታል። ሴቶች ደግሞ ይችሉና የመጨረሻ ጊዜ እኔን አያርገኝ ነው። ምንም ቀላሉም ነገር ቢሆን ብዙ ነገር በጀመሪያ የተቀመጠ ነገር ስለሚኖር በቃ ከዛ በኋላ አይመለሱም እና ያችን 11ኛው ሰዓት ላይ ደርሳ ጽናት በጣም ከመናደዷ በፊት ኪራ ራሱ መጠበቅ አለበት እና ይሄ ስልክ ሲደወል ራሱ ደንግጫለሁ። ወይኔ ይሄ ልጅ ጽናትን እንዳያጣት ብቻ ማናት የደወለችው? በአጋጣሚ ግን የደወለችው የቤዛ እናት ናት። ቤዛን ታስታውሳታላችሁ? ፍቅረኛው የመጀመሪያ ፍቅረኛው ብዙ ነገር ያሳለፉት እሷ በጣም የምትወደው በጣም ኪራን ከመውደዷ የተነሳ ስህተት በጣም የሰራች
እውነት አንዳንድ ጊዜ የምንወደውን ሰው ለማግኘት ብለን የምንሰራው ስህተት የበለጠ ያ ሰውዬ በቃ እንዲዞር ብሎ ወደኛ እንዳይመለስ ያደርጋል። እና ኪራን እመልስበታለሁ ብላ የሄደችው መንገድ ጭራሽ ቀና ብሎ እንዳያያት ነው ቤዛን ያደረገው። እና በስተመጨረሻም እንግዲህ ኪራ የኔ ነው ምናምን እያለች በወቅቱ በጣም ራሷን ስትጎዳ በጣም እኔ እውነት ቤዛ በጣም ነበር ያሳዘነች። ግን በጣም ስህተት ተሳስታለች። ስህተት ስለተሳሳተች ወይኔ ምናምን ነገር ምን አለበት ኪራ ወደ እሷ በሆነ አላልንም። የምሰራቸው ነገሮች ፍቅርን ሊያመጡለት አልቻሉም ነበረ። በቃ በተለያየ ሴቶች ላይ የሆነ ነገር ተንኮል ነገር ነበረ የምሰራው። ይሄ ደግሞ የበለጠ ኪራ ልቡ የራቃት እንዲመጣ አደረገ እና ከዛም በኋላም እንግዲህ ያው ጽናት ጋር ሆኗል ማለት ነው። ጽናት እጅግ መልካም ልብ ስለነበራት ተወዳዳሪዎቿንም ቢሆን የመጡትንም ሴቶች ራሱ እነ ስኬት ነበሩ ታስታውሳላችሁ። ብዙ ሴት በአጋጣሚ ደግሞ ኪራን ይወዱታል እና ከነዛ ሁሉ መሀል እንግዲህ በሲስተም ወይም ደግሞ በጥበቧ በመልካምነቷ ነው ጽናት ጋር አሁን ያለው ማለት ነው። ኪራ እንግዲህ የልጅ ሀብታም ነው፣ ቤት ያለው፣ በጣም ሰውን በመልካምነት ይቀበላል። የሆነ በቃ እውነት ጥሩ ነገሩ ሴቶችን ይጋብዛል፣ እንዲወዱት ያደርጋል። እና በዚህ አጋጣሚ እንግዲህ የነበሩት ሁሉ ትቶ ወደ ጽናት ነው የሆነው። በጣም ተናዳ ስለነበረ እስካሁን ድረስ ልጄ አልተመለሰችልኝም፣ ሐኪሙ መጨረሻ ላይ ስጠይቀው የምትጠራውን ልጅ ማግኘት አለባት አለኝና ኪራ አንተ ቤዛን ልታገኛት ወይም ደግሞ ቤቲን ልታገኛት ይገባል ነው የምትለው እናትየው። በጣም ከባድ ጥያቄ ነው ይዛ የመጣችው። ይሄ ደግሞ በጣም ትልቁ ፈተና ነው። እንግዲህ እምቢ ብሎ ረግጦ ተነስቶ ወጥቷል። ግን የተናገረችው ንግግር እንደው በእናቴ ይሁንብህ ምናምን ብላ በሚወዳቸው ሰዎች ነው የመጣችው የቤቲ እናት ማለት ነውና አሁን እንግዲህ ይሄን ነገር በቃ የተናገረችው ንግግር አስታውሶት ምናምን ተመልሶ ቤዚ ጋር ወይም ደግሞ ቤቲ ነው ያለቻት እሷ ጋር ከሄደ ሊፈጠር የሚችለውን ነገር አስቡ። ነገር ግን በጥንቃቄ ለእሷ እንድትድን ወይም ደግሞ ወደ ጥሩ ህይወቷ እንድትመለስ ማድረግን በሲስተም ይችላል። ራሱ ከጽናት ጋር ሄደው እሷን ማጽናናት ማበረታታት ይችላሉ። እሱ ራሱ በወንድምነት ሆኖ በደንብ ቀርቧት መልካምነቱን አሳይቷት ቤዚ ወደ ዋናው ወይም ደግሞ ወደ ቀድሞ ህይወቷ እንድትመለስ ቢያደርግ አሪፍ ነው። ነገር ግን አሁን ለጊዜው እምቢ ነው ያለው። ምክንያቱም የገባባቸው መልካም ነው ብሎ የጀመራቸው ነገሮች በሙሉ ስህተት ይዘው ወደ እሱ ስለመጡ ይህንን ጥያቄ ሊቀበል አልቻለም። በጣም ተጠራጣሪ ነው የሆነው ኪራ። ምክንያቱም ስንቴ ይሳሳታለሁ ብሎ ስንቴ ራሱን ደግሞ በቃ ምን አይነት ልጅ ነኝ ምናምን ብሎ ስለወቀሰ ለእንደዚህ አይነት ጥያቄዋ መልስ ሊሰጣት አልቻለም። በእርግጥ ያካታል፣ ግን ልጁ ብዙ ስህተት ስለሰራች እኔ አሁን እሷን ላበረታታ ወይም ትልላት አልችልም። እንደሚሆን አድርገው እርሱ ራስዎት ያድኗት ወይም ደግሞ ትሪት ያድርጓት የሚል መብት ነው። ግን በዚህ ይቀጥላል ወይ አይቀጥልም ወይ የሚለውን ኪራ አናውቅም ማለት ነው። ለጊዜው ግን እንደዚህ ነው ያላት። በጣም የሚያሳዝን ነው ስላችሁ። እንዴት ነው አንድ ሰው በቃ ለምንድን ነው ትዳር ውስጥ ከገባ በኋላ የሚበጠበጠው? በተለይ እውነተኛ ፍቅር አሁን እነሱ ሁለት የሚገርም ታሪክ የሆነ ቆንጆ ፍቅር ስላላቸው እንዲሁ ሁሉ ቀን የሆነ ታሪክ ያጋጥማቸዋል። በሌላ በኩል ደግሞ ምሩና ናሆም ናቸው። ምሩና ናሆም ያው እንዳያችሁት እንግዲህ ናሆም ተፍ ይላል፣ ቀለበት ሊያደርግላት በሚስጥር ነው የሚያወራው። እሷ ደግሞ ወሬዎቹን ወደ ሌላ ነገር ተርጉማ ወይኔ ናሆምዬ ምን ሊሆንብኝ ነው እያለች በጣም ትጨናነቃለች። ፕሮግራሙ እንግዲህ እየተዘጋጀ ካሁን እንግዲህ የቀለበት ፕሮግራሙ ላይ እንገኛለን ብለን ስናስብ የዛሬው ፕሮግራም አልቆብናል ማለት ነው። እና እዛ ደግሞ የሚታየው ነገር በጣም ነው ደስ የሚለው። እንግዲህ ሰርፕራይዝ ሊያደርጋት ነው፣ ቀለበት ሊያደርግላት ነው። በእውነት ለምሩ ቀለበት እንጃ ዳይመንድ ራሱ ቢያደርግላት ምንም አያንስባትም። በጣም ዳይመንድ የሆነች ልጅ ስለሆነች ማለት ነው። እጅግ መልካም ልጅ ናት። ናሆምም በጣም አሪፍ ልጅ ነው እና ሁለቱም ተገናኝተዋል። አሁን ደግሞ የነሱ የቀለበት ፕሮግራም ሊቀጥል ነው ማለት ነው። ስለዚህ የነሱ የቀለበት ፕሮግራም ደግሞ እንከታተላለን ማለት ነው። ለጊዜው ግን ኪራ ጭንቀት ውስጥ ነው ያለው። ቤዛን ልታገኛት ይገባል ብላ እናቱ መታለች። እስቲ እንግዲህ በሚቀጥለው ፕሮግራም ምን ሊሆን እንደሚችል ያው እንገምታለን ማለት ነው።
ስለዚህ በሚቀጥለው ፕሮግራም ላይ እንግዲህ አሪፍ እንደሚሆን ቀለበቱንም እንግዲህ ኑርዬ እንደምታረግ ተስፋ እናደርጋለን። ለዛሬ እዚሁ ላይ እንግዲህ እናበቃለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እጅግ አድርጌ አመሰግናለሁ። መልካም ቀን ይሆናላችሁ። ባይ